ቂምን እምቢ በሉ። refuse to be offended። ትምህርት 1 መቀየም የማይቀር ፈተና ነው። ኢየሱስ ለደቀ መዛሙርቱ በሉቃስ ምዕራፍ 17:1 ላይ እንደተናገረው ሰዎችን የሚያሰናክሉ ነገሮችን መምጣታቸው አይቀሬ ነው ብሏል። መጽሐፍ ቅዱስ ስታነብ ደቀ መዝሙር የሚለውን ቃል አውጥተህ ስምህን አስገባ። እኔ ቲቢ ጆሹዋ በዚህ ዓለም ውስጥ ያለ መቀየም መኖር አልችልም በል። መቀየም ወጥመድ ነው። ሰዎች ሲበድሉ፣ ሲያሳድዱ ወይም ሲያዋርዱ መቀየምህ አይቀሬ ቢሆንም መቀየም ግን የሰይጣን ወጥመድ መሆኑን መረዳት አለብህ። ትምህርት 2 እውነተኛ ክርስቲያን መቀየም እምቢ ይላል። እግዚአብሔርን ላለማስቀየም ስትል መቀየምን እምቢ ማለት አለብህ። ልብ ለእግዚአብሔር መኖሪያ ነው። እግዚአብሔር በሚኖርበት ልብ ውስጥ ቂምና ቅሬታን የምታስቀምጥበት ሌላ ክፍል የለህም። መንፈሳዊ ነፃነት ቂም በልብ ከያዝክ መንፈስህ በታሰረበት ሁኔታ ውስጥ ይሆናል። መንፈስህ ነፃ ካልሆነ ደግሞ የእግዚአብሔርን መንፈስ ማግኘት ወይም ከእርሱ ጋር መስማማት አትችልም። ቂም የማየት አቅምን ይጋርዳል። ትምህርት 3 ተቀይመህ ስትቀመጥ ትኩረትህ በሙሉ በተደረገብህ በደል ላይ ብቻ ይሆናል። ያለህበትን ሁኔታ ትረሳለህ። አንድ ሰው ካንሰር ወይም የስኳር በሽታ ያለበት አንድ ሰው ስለበደለው ነገር ብቻ ሲያወራ በሽታውንና ያለበትን አስቸኳይ ሁኔታ ይረሳል። እውነተኛ ፍቅር በደልን ይረሳል። ለወደፊቱ ተስፋ እንዲኖርም መንገድ ይከፍታል። ትምህርት 4 የምኖርበትን ቦታ አውቃለሁ። የዮሴፍ ምሳሌ። ዮሴፍ በደረቅ ጉድጓድ ውስጥ በነበረበት ጊዜ የምኖርበት ቦታ እዚያ አይደለም ይል ነበረ። ራእይን አስታውስ። ችግር ውስጥ ስትሆን በልብ ውስጥ ያለውን ራእይና ግብ አስብ። ድሃ ማለት በኪሱ ገንዘብ የሌለው ሳይሆን ራእይ የሌለው ነው። ጉዞ መቀጠል አለበት። የደረቁ ጉድጓድ የዮሴፍ የመጨረሻ ምዕራፍ አልነበረም። ወደ ቤተ መንግሥት ለመድረስ ካለባቸው ብዙ ጦርነቶች አንዱ እንጂ። አንተም ያለህበትን ችግር ጊዜያዊ ማረፊያ እንጂ መድረሻ እንዳልሆነ ማወቅ አለብህ። ትምህርት 5 ድልን የሚፈልግ ለጦርነት መዘጋጀት አለበት። ድልን የሚፈልግ ሁሉ ለጦርነት መዘጋጀት አለበት። የጦርነት አይነቶች። ጦርነትህ ምናልባት በሽታ፣ ድህነት፣ መገለል ወይም በሐሰት መከሰስ ሊሆን ይችላል። የጸጋ ድጋፍ ኢኔብልመንት። እግዚአብሔርን በእውነት ለሚከተሉ ሰዎች ችግርን የመቋቋምና የማለፍ ጸጋ ይሰጣቸዋል። 6 ለራስህ ተናገር። ከፓስተር ምክር ይልቅ አንተ ለራስህ በልብህ የምትናገረው ቃል የበለጠ ኃይል አለው። የምኖርበትን ቦታ አውቃለሁ፣ ይህ ሁኔታዬ በቅርብ ያልፋል እያልክ ራስህን አበርታ። ቂምን እምቢ በሉ። refuse to be offended። ትምህርት 1 መቀየም የማይቀር ፈተና ነው። ኢየሱስ ለደቀ መዛሙርቱ በሉቃስ ምዕራፍ 17:1 ላይ እንደተናገረው ሰዎችን የሚያሰናክሉ ነገሮችን መምጣታቸው አይቀሬ ነው ብሏል። መጽሐፍ ቅዱስ ስታነብ ደቀ መዝሙር የሚለውን ቃል አውጥተህ ስምህን አስገባ። እኔ ቲቢ ጆሹዋ በዚህ ዓለም ውስጥ ያለ መቀየም መኖር አልችልም በል። መቀየም ወጥመድ ነው። ሰዎች ሲበድሉ፣ ሲያሳድዱ ወይም ሲያዋርዱ መቀየምህ አይቀሬ ቢሆንም መቀየም ግን የሰይጣን ወጥመድ መሆኑን መረዳት አለብህ።
ትምህርት 2 እውነተኛ ክርስቲያን መቀየም እምቢ ይላል። እግዚአብሔርን ላለማስቀየም ስትል መቀየምን እምቢ ማለት አለብህ። ልብ ለእግዚአብሔር መኖሪያ ነው። እግዚአብሔር በሚኖርበት ልብ ውስጥ ቂምና ቅሬታን የምታስቀምጥበት ሌላ ክፍል የለህም። መንፈሳዊ ነፃነት ቂም በልብ ከያዝክ መንፈስህ በታሰረበት ሁኔታ ውስጥ ይሆናል። መንፈስህ ነፃ ካልሆነ ደግሞ የእግዚአብሔርን መንፈስ ማግኘት ወይም ከእርሱ ጋር መስማማት አትችልም። ቂም የማየት አቅምን ይጋርዳል። ትምህርት 3 ተቀይመህ ስትቀመጥ ትኩረትህ በሙሉ በተደረገብህ በደል ላይ ብቻ ይሆናል። ያለህበትን ሁኔታ ትረሳለህ። አንድ ሰው ካንሰር ወይም የስኳር በሽታ ያለበት አንድ ሰው ስለበደለው ነገር ብቻ ሲያወራ በሽታውንና ያለበትን አስቸኳይ ሁኔታ ይረሳል። እውነተኛ ፍቅር በደልን ይረሳል፣ ለወደፊቱ ተስፋ እንዲኖርም መንገድ ይከፍታል። ትምህርት 4 የምኖርበትን ቦታ አውቃለሁ። የዮሴፍ ምሳሌ። ዮሴፍ በደረቅ ጉድጓድ ውስጥ በነበረበት ጊዜ የምኖርበት ቦታ እዚያ አይደለም ይል ነበረ። ራእይን አስታውስ። ችግር ውስጥ ስትሆን በልብህ ውስጥ ያለውን ራእይና ግብ አስብ። ድሃ ማለት በኪሱ ገንዘብ የሌለው ሳይሆን ራእይ የሌለው ነው። ጉዞ መቀጠል አለበት። የደረቁ ጉድጓድ የዮሴፍ የመጨረሻ ምዕራፍ አልነበረም። ወደ ቤተ መንግሥት ለመድረስ ካለባቸው ብዙ ጦርነቶች አንዱ እንጂ። አንተም ያለህበትን ችግር ጊዜያዊ ማረፊያ እንጂ መድረሻ እንዳልሆነ ማወቅ አለብህ። ትምህርት 5 ድልን የሚፈልግ ለጦርነት መዘጋጀት አለበት። ድልን የሚፈልግ ሁሉ ለጦርነት መዘጋጀት አለበት። የጦርነት አይነቶች። ጦርነትህ ምናልባት በሽታ፣ ድህነት፣ መገለል ወይም በሐሰት መከሰስ ሊሆን ይችላል። የጸጋ ድጋፍ ኢኔብልመንት። እግዚአብሔርን በእውነት ለሚከተሉ ሰዎች ችግርን የመቋቋምና የማለፍ ጸጋ ይሰጣቸዋል። 6 ለራስህ ተናገር። ከፓስተር ምክር ይልቅ አንተ ለራስህ በልብህ የምትናገረው ቃል የበለጠ ኃይል አለው። የምኖርበትን ቦታ አውቃለሁ፣ ይህ ሁኔታዬ በቅርብ ያልፋል እያልክ ራስህን አበርታ።